ከመሰወራቸው በፊት እግራቸው በቆመባት ምድር ላይ የሚገኘውን የአፈር እምነት የተቀባውን ሰው ሁሉ ከየትኛውም አይነት በሽታ የሚፈውሱ ስምህን የጠራውን መታሰቢያህን ያደረገውን ዜና ገድልህን የሰማውን እስከ 15 ትውልድ ድረስ እምርልሃለሁ ብሎ ጌታችን ቃል የገባላቸው የአባታቸውን መንግስት ንቀው ከሀገራቸው ከሮም ወደ ግብጽ ሀገር ሄደው ገዳመ ዳውናስ በመግባት በአባ ጳኩሚስ እጅ የመነኮሱ እንደሳቸው የነገስታት ልጆች ለሆኑ ለስምንቱ ቅዱሳን ወዳጆቻቸው አብነት በመሆን ስምንቱን ቅዱስ አማን ቀደሶ መንፈስ ቅዱስ